ገባችሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ስድስት ነገሮችን ቃል ግቡልኝ እኔ ለእናንተ ጀነት እንድትገቡ ዋስ ሆናችኋለሁ አሉ الذي كان رحيما بأمته يا نبياتي محمد مالك صلى الله عليه وسلم لأمتوቻቸው አዛኝ ናቸው የመጀመሪያው ምንድነው تكلموا بالصدق إذا تحدثتم معه በምታወሩበት ሰዓት እውነታን እንጂ ተናገሩ እንዳትዋሹ ሐቅን ብቻ ተናገሩ وثانيا ሁለተኛ ምን አሉ وأوفوا إذا وعدتم ቃል ከገባችሁ በኋላ ደግሞ ቃል ኪዳናችሁን በፈጸም መሙላት አለባችሁ አሉ ሶስተኛ وأدوا إذا أؤتمنتم ከሰዎች ዘንድ ከታመናችሁ የታመናችሁበትን ነገር በፈጸም አለባችሁ አስከትለውም واحفظوا فروجكم ይላሉ ብልቶቻችሁንም ከወንጀልና ከሐራም መከልከልና መራቅ አለባችሁ وغضوا أبصاركم አይኖቻችሁ ሐራም ነገር እንዳይመለከቱ መከልከልና መራቅ አለባችሁ وكفوا أيديكم እየቻላችሁም መለመን የለባችሁም እነዚህን ስድስት ነገሮችን ቃል ከገባችሁ እኔ ለጀነት ቃል ገባለሁ አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም አያችሁ ወንድሞቼ እህቶቼ ስለዚህ አላቃችን ያማረ መሆን አለበት ስነ ምግባራችን የናረ መሆን አለበት ለሰዎች ፍጥነት ለሰዎች ፍቅር ለሰዎች መልካም ለሰዎች ቅንነትን ማንጸባረቅ መቻል ስለዚህ መጥፎ ስነ ምግባር ወደ ጀሃነም መልካም ደግሞ ወደ ጀነት ነው የሚያስገባን ማለት ነው علماء بيهلو ثلاثة ሶስት ነጥቦች አሉ بأخلاق أهل الجنة የሰው የጀነት ሰዎች መገለጫ የእነሱ ባህሪ ናቸው አሉ ስንት ናቸው ሶስት ናቸው ولا توجد إلا في الكريم الله ዘንድ ክብር ካለው ሰው እንጂ አይገኝም የመጀመሪያው ማነው العفو عمن ظلمك ከበደለ ሰው ይቅር ማለት ልጅ ሊበድልህ ይችላል ይሰድብሃል ያመሃል ያሰቃያል ገንዘብህ ይዘርፋል ብዙ ነገሮች አሉ አንተ ያን ሰው በመጥፎ ቢመጣብህ ከሆነ አንተ ደግሞ በመልካም አቀባበል ተቀበለው ሱብሃንአላህ ስለዚህ በመጥፎ ነገር ለዋለልህ መልካምን ነው አስኳለኛ ደረጃ የሚገኝ የሰው ልጆች ስብዕና የሚለካበት ጥሩን ለዋለለት ሰው ጥሩን መዋል ሳይሆን ነገር ግን በተቃራኒ መጥፎ ሲሆንልህ መልካምን በመዋል ደረጃ ሁለት ወልበذل لمن حرمك ለከለከለ ሰው መስጠት ጠየቀው እምቢ አለ አይደል በሌላ ጊዜ ተቸገሩ ሊመጣ ከሆነ አንተ ግን በፈገግታ ወንድም የቸገረህ እንዴ እስኪ ልተባበርህ ብለህ የከለከለን ሰው በስጦታ መቀበል አለብህ درجة ሶስት ማነው والإحسان إلى من أساء إليك መጥፎ ነገር ለዋለልህ ሰው መልካም ነገር መዋል قال تعالى اللهم እንዲህ አለ خذ العفو محمد ይቅርታን ውሰድ ይቅር በላት وأمر بالعرف በመልካም ነገር እዘዝ وأعرض عن الجاهلين ከነዛ ከመሐይማኖች ተዋቸዋል ጃሂሎች ይዘልፋሉ ይሳደባሉ ያማሉ ለእነሱ ቦታ አትስ ያትበላል ሱብሃንአላህ ስለዚህ ወንድሞቼ እህቶቼ የእኛ ተነበባር እንዴት ነው ለእናት ለአባት ለባልደረቦቻችን በሥራ ቦታ ላይ ያለ አቀባበል ምን ያክል ነው ስለ ምግባራችን ካማረ ከተስተካከለ አላህ ዘንድ ደረጃችን እየላቀ ይሄዳል الله በቁርአን ምን አለ وإذا ما غضبوا هم يغفرون
እነዛ እኮ የኔ ባሮች እነማን ናቸው አለ በሚቆጡበት ሰዓት እነዛ ይቅርታን የሚለውጡ ናቸው ታስቀይመዋለህ ተሰርበዋለህ ተዘልፈዋለህ ነገር ግን በዛ ስሜት ሆነው ይቅር ባይነትን ይለግሳሉ እነዚህ የአላህ ባሮች ናቸው አላህ የሚወዳቸው ትክክለኛውን መንገድ ያዙ ናቸው ስለዚህ ወንድሞቼ እህቶቼ እንደዛ ያለውን መንገድ ለመያዝ ቀጥል በሌላ አንቀጽ አላህ ምን አለ ወጀዛኡ ሰይአትን ሰይአቱን ሚስሉሃ ይላል እነዚህ የመጥፎ ስራ እኮ ክፍያውና ውጤቱ እንደዛ መጥፎ ነው ነገር ግን ፈመን ዓፋ ወአስለሐ ነገሩን ይቅር ያለ ያስተካከለ አላህ በሚወደው መስመር ቀጥ ብሎ የተጓዘ ፈአጅሩሁ ዐላ አላህ ምንዳው ከአላህ ያገኛል ኢነሁ ላ ዩሒቡ ዛሊሚን አላህም ደግሞ እነዛን በደለኛ ጨካኞችን አይወዳቸውም ይላል ስለዚህ ወንድሞቼ እህቶቼ ሰዎች መጥፎን ነገር ሲውሉልን እኛ ደግሞ መልካምን ለማዋል በገዝገዝ ይጠበቃል ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ ኢነ ልሙእሚነ አንድኩ አማኝ ላ ዩድሪኩ ቢሑስኒ ኹሉቂሂ በስነ ምግባሩ ብቻ ያገኛል ደረጀተ ሳኢም ልቃኢማ አያችሁ ደረጃውን ያን ሌሊትን በሶላት ቀናቶችን በጾም የሚያሳልፍን ሰው ያክል ያገኛል ሰዎች ይጾማሉ ቀናት ሰዎች ሌቶችን እንቅልፍ አጥተው በሶላት ያድራሉ የነዛን አጅር የሚመስል ስነ ምግባር ያለው ሰው አኽላቅ ያለው ሰው ያገኘዋል አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም እኛስ ምን ያክላል የት ላይ ያለነው እህቶቼ ወንድሞቼ ሁላችንም ቅንነትን እንላበስ ለሰዎች መልካም አድራጊዎችን ነው በየትኛውም ሴንቸሪ በህይወት ጎዳና ላይ የተለያዩ ቻሌንጆች አሉ እነዛን አሰቃቂ ችግሮች ለማለፍ ጥረት ማድረግ የኛ ኃላፊነት ሙስሊም ይሰቃያል ሙስሊም ይጎዳል ሙስሊም ይሰደባል ግና ያኔ የችግር ሲያጋጥመው በመልካም ነገር መቀበል የትክክለኛ ሙስሊም መገለጫ ነው ረሱላችን እኮ ሰለላሁ ዐለይሂ ወሰለም ተከላከላቸው እርሳቸው እኮ ተሸርፏል ነቢያችን ዐለይሂ ሰላቱ ወሰላም ተሸርፏል በኡሁድ ላይ በጣም አስቸጋሪ መከራን ተደራረበባቸው በጣም ደበደቧቸው መቷቸው أنت يا الله نبي هو يا رسول لو دعوت عليهم እነዚህ እኮ የደበደቡ ሰዎችን አላህ እንዲያጠፋቸው ብትማጸን አላህ ያጠፋቸው ነበር እንዴ ስትሆን ለምን ዝም አልካቸው አንተ የአላህ ነብይ አሉ فقال ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም إني لم أبعث لحادا قالوا لكم እነሱን ለመራገም አላህ አላከኝም አሉ ولكني بعثت ነገር ግን እኔ የተላኩት داعيا ورحمة እነሱን ትክክለኛውን መንገድ ለማስተማር ለማጣራት ለእነርሱ እዝነት ነው አሉ አስከተሎም ነብዩ ምን አሉ اللهم اهدي قومي الله ወይ ህዝቦቼን ቅናቸውን መንገድ ምራቸው فإنهم لا يعلمون ነዛ ህዝቦች እንዲህ የሚያረጉት እኮ ስለማያውቁ ነው ቀጥተኛውን መንገድ ምራቸው ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ አያችሁ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በጣም አሳኝ ለህዝቦቻቸው ቅን አሳቢ እየተደበደቡ ቅናቻቸው ቢመኙ ሊገሏቸው እየመጡ ምን አለ በሰለሙ ጀነት አብረን እንገባ ብለው ቢመኙ ነብይ ናቸው ለዛም እኮ አላህ የመሰከረላቸው ወኢነከ ለሐላ ኹሉቂን ዐዚም ብሏቸው